ضاعت برك واتصلت خيرك وكمل عطاؤك وتمت فواضلك وعمت نوافلك وبرك قسمك وتحقق على أعدائك وعيدك. والصلاة والسلام أكملان أتمان على المبعوث رحمة للعالمين ومعلم الناس الخير نبي الرحمة وإمام الهدى البشير النذير والسراج المنير عليه أفضل الصلاة وأتم التسليم. أحييكم بتحية الإسلام الخالدة أن السلام عليكم ورحمة الله تعالى وبركاته. እናንተ የደውሃ ነዋሪዎች አላህ እርምጃችሁን ይባርክላችሁ፣ ስብስባችሁን አላህ ያበርታው። ሁሌም ከዚህ የደመቃችሁ ይጎላችሁ ነው እንደማገኛችሁ ተስፋ አደርጋለሁ ኢንሻአላህ። በመጀመሪያ ከሁሉም በፊት ከሁሉም በላይ ይህን ፕሮግራም ከዓመታት በኋላ ላገራልን ጌታ ምስጋና አቀርባለሁ። አልሐምዱሊላህ ረቢል ዓለሚን። ከዛም እንደ ወንድም ይህ ፕሮግራም እንዲሳካ በመደወል በማስተባበር ቀጠሮ በማስያዝ ደፋ ቀና ላሉ ወንድሞቼ አላህ አጅራቸውን ይጻፍላቸው። እንዴት እንደምጀምር ፕሮግራም አላወቅኩም ኢንሻአላህ። ልክ የዛሬ 6 ዓመት አካባቢ በዚህ ፌብሩዋሪ ወር ላይ ከናንተው ጋር ነበር። አላህ ደግሞ ነገራቶች ለ6 ዓመት ሙሉ እንዲያልፉ ካደረጋቸው በኋላ በሱ ውሳኔ ዛሬም በዛው ወር ከናንተ ጋር ተገኝቻለሁ። አልሐምዱሊላህ ረቢል ዓለሚን። ርዕሱ بعد العسر يسرا من ነው የተሰጠኝ። ያው በመጀመሪያ ለአላህ ብዬ ወዳችኋለሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። በደንብ አልተሰማኝም። ህይወት ስትባል አላህ Subhanahu Wa Ta'ala ምድርን ያስቀመጠበት የራሱ ዘይቤ አለ። ርዕሱም ከጭንቀት በኋላ ወይም ከጭንቀት ጋር ፎይታ አለ ነው። ለመሆኑ ጭንቀት አለን ብለን እንድንነሳ ያስገድደናል? አዎን ነው መልሱ። ዱንያ በባህሪዋ አላህ በመናጥ ላይ ነው የፈጠራት። የሰው ልጅ እሱ ውስጥ ሊፈተን ተፈጥሯል። ወለቀድ خلقنا الانسان في كبد የሰው ልጅኛ በችግር ውስጥ ፈጠር ነው ይላል። ምድርም ላይ እሱን ያስቀመጠበትን ዓላማ ሲያስቀምጥ ليبلوكم أيكم أحسن عملا ከናንተ መሃል የተሻለ ሰሪው ማን እንደሆነ ልናቅ ዘንድ ሞትንና ህይወትን ፈጠርና ይላል። ሌላም ቁርአን ላይ ሱረቱል ኢንሳን ላይ إنا خلقنا الإنسان من نطفة أمشاج نبتليه لنمكرون يفترنا يسولج. دنيا كمكر الصدا كعسر الصدا جبلت على كدر وأنت تريدها صفوا من الآلام والأكدار ومكلف الأيام ضد طباعها متطلب في الماء جزوة نار. جبلت على كدر دين تفترت شو بمدفرس وأنت تريدها صفوا من الآلام والأكدار أنت جن كمدفرس كم يعصممو نجاروش كجنكات بالصدات من يلا إيه محال ما يهون. ومكلف الأيام ضد طباعها كناتن كتفتروا بت زي بيعتشو لياسوت عم يفلد متطلب في الماء جزوة نار. ساتوست وكانوسوست ساتن لماوطات እንደሚጥርሰው ነው ይለናል ገጣሚ። መደፍረስ አላት፣ አጸዳም ዑስር አለ። የትምህርታችን ዓላማ ግን ኢነማ አልዑስሪ ዩስራ ከጭንቀት በኋላ ከብሶት በኋላ ከመገፋት በኋላ ካለመመቸት በኋላ እፎይታ አለ። ሙእሚን ተስፋ የሰነቀን በፈተናዎች ውስጥ ነው ተስፋን አርቆ ይመለከታል።
ትንሽ ይቀነስ እኔ ተጋላል ሙእሚን ተስፈኛ ነው በፈተናዎች ውስጥ ሆኖ ተስፋም ብርሃን ከርግት አንጋጦ ይመለከታል ሙእሚን ያልሆነ ሰው ወይም ካፊሮች ችግር ሲገጥማቸው እንዲህ የሚሆኑ አላህ ይነግረናል وإذا مسه الشر كان يئوسا ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ ሌላም ምዕራፍ ላይ وإذا مسه الشر كان يئوسا እንዳለው ሁሉ ሌላ ቦታ ላይ ደግሞ وإن مسه الشر فيئوس قنوط ተስፋ የቆረጠ ሆኖ ታገኘዋለህ ይህ ሙእሚን ያልሆነ ሰው ያለ ባህሪ ሌላ አንቀጽ ላይ አላህ ይሄን ገጽታ ሲያሳየን ومن الناس ከሰዎች ውስጥ አላህ من يعبد الله على حرف አላህን ጫፍ ላይ ሆኖ የሚገዛ فإن أصابه خير يطمئن به መልካም ነገር ሲገጥመው ደስታ ስኬት ሁሌ ሲገጥመው ዲኑን አጣፍጦ ይዘዋል ሶላት ላይ ነሽጥ ነው ጎበዝ ነው ሂጃባ ላይ ጎበዝ ነች ያለ وإن أصابه فتنة فتنا ሲገጥመው ሙከራዎች ሲገጥሙት አልሳካለት ሲል انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين ودوالا ሲገለበት ታገኘዋለህ ይላል አላህ ሙእሚን ዑስር ሲገጥመው አልሳካለት ሲል ተስፋን ነው የሚያንጋጠው إذا رأيت الحبل يشتد ويشتد ገመዱ ሲወጠር በጣም ስታየው እንደሚበጠስ እርግጠኛ ሆኖ ይሄ ነው መርሁ እንጂ ወደ ሱስ አይመለስም ወደ ተስፋ መቁረጥ አይመለስም ሶላትን አይተው ሂጃባ ላይ አትዘናጋ حرام ላይ ይዘናጋ ይህ ሙስሊም ያልሆኑ ባህሪዎችን ነው አላህ የሚገልጽልን انقلب على وجهه خسر الدنيا والآخرة ليس من مات فاستراح بميت إنما الميت ميت الأحياء إنما الميت من يعيش كئيبا كاسفا باله قليل الرجاء يموت مالت قبر استقبت يعرف عدلا يموت مالت الدنيا لي تسفى قرطو سميتو تقولتو فيتو تكوساترو اندي بلو مينور الله زن تسفى إلى አዛይ ጌታ የሌለው የሚመስል ሰው ማለት ነው አላህ ምድርን በህግጋቶች አስቀምጧቸዋል ከተቀመጡ ህግጋቶች ውስጥ ምናልባት ተፈጥሯዊ ህጎች የምንላቸው በተለምዶ የግራቪቲ ህግ አለ የመሬት ስበት ህግ የንፋስ ፍሰት ህግ የፀሐይ ፍሰት ህግ እነዚህ በፊዚክስ ቋንቋ ተፈጥሯዊ ህጎች የምንላቸው ናቸው ማህበራዊ ህይወትም ላይ አላህ ህግ አስቀምጧል ከነዚህ ህጎች ውስጥ بعد عسر يسرا ከጭንቀት በኋላ ትጠራጠር እፎይታል ከማልቀስ በኋላ ፈገግታል ከህመም በኋላ መፈወሳል ስራጦ ከመንገላታት በኋላ መልካም ስራ ማግኘት አለ ከችግር በኋላ ደስታ አለ ከስር በኋላ መፈታት አለ እነዚህ ህግ ናቸው ወለን ተጅደ لسنة الله تبديلا ለነዚህ አላህ ህጎች መለወጥን አታገኝም ነው የሚለው አላህ ወለን ተጅደ لسنة الله تحويلا መቀየርን አታገኝ ቋሚ ህግ ነው إن مع العسر يسرا وإن مع العسر يسرا ሚለው ዑለማዎች ወስደው ዑስር ሚለው መጨነቅ መጠበብ ሚለው የተገለጸው በላመት ታሪፍ ነው العسر ነው يسر ደግሞ بغير لام التعريف يسر عرفنا لام كفيت የለው በአረበኛ ቋንቋ العسر ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት يسر ደግሞ እንደ ሁለት ነው የሚታዩት አንድ መጨነቅ ሁለትን ያሸንፈው ይላል فلن يغلب العسر يسرين ገዘና የቁርአን አገላለጽ ደቂቅ ነው عسر على عسر على عسر ሲደመሩ እንደ አንድ ዑስር ነው የሚታዩት يسر بنطلا ነው የመጣው فلن ولن يغلب العسر يسرين አንድ መጨነቅ መቼም ቢሆን ሁለትን መደሰት መገራራት ላይ ያሸንፈው አይችልም
የትምህርቱ ርዕስ ምንድነው? ከጭንቀት በኋላ ደስታ አለ፣ ከብሶት በኋላ እፎይታ አለ። ነፃነት አጥተሃል፣ ከሱ ልጀምር እስከ መጀመሪያ። እምነትህን የምትተገብርበትን እድል አጥተሃል፣ ልጆችህን በእስልምና አየር የምታንጽበትን ሜዳ አጥተሃል። እርግጠኛ ሁን ነገ ደስታን ታገኛለህ። ምቾት ይከተልሃል። ከቁርአን አንድን ሳምፕል ላንሳ። የነቢዩላህ ሙሳ እናት ቁርአን ላይ የምታውቋት ናት። ፍርዓውን ለዓነቱላህ ዐለይህ በዘመኑ አንድን ህልም ያያል። እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ። ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪው እያሉ የሚጠብቁት አንድ የአላህ ነብይ ነበር። እሱም ነቢዩላህ ሙሳ ነው ዐለይሂ ሰላም። በኒ እስራኤሎችን ፍርዓውን ባሪያ አድርጓቸው ይገዛቸው ነበር። ከባባድ ስራዎችን ያሰራቸው ነበር። ከዚህ የባርነት ቀንበር የሚያወጣን ነብይ ነፃ አውጪ ልካል ብለው አልሙኸልስ ይሉት ነበር። ነፃ አውጪው እሱን ሁሌ ማንጋጠው ይጠብቃሉ። ይሄ ጭንቀት ያልፋል እያለ በዛው ዓመት ፍርዓውንም ህልም አየ። ይሄን ክስተት አንድን መጥፎ ውሳኔ ወሰነ። ወንዶች በአጠቃላይ እንዲገደሉ ወሰነ። ሙሳን እዛ ውስጥ ለማግኘት ማለት ነው። ሴቶችን ለመተው ወሰነ። አላህ ቁርአን ላይ እንደሚገልጸው يقتلون أبناءكم ويستحيون نساءكم ወንዶችን ያርዱ ነበር። እርድ ነው፣ ከባድ። ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቶች ላይ ያርዱት። ከባድ ፈተና ነው። ከዛ ወንዶችን በጣም ሲያርድ ከርሱ ዙሪያ ያሉ ሚኒስትሮቹ አንድ ሐሳብ አቀረቡ። ያገራችን ስራ የሚሰሩልን እነማን ናቸው? እነዚህ በኒ እስራኤሎች ናቸው። ወንዶቹ ካለቁ አገራችን ማን ሊጠብቃት? አሁን እዚህ በኢቃማ የመጣው ሁሉ ቢወጣ ሀገሩ ምን ይሆናል? ከባድ ነው አይደል? ለራሳቸውም ሲሉ ነው የሚያኖሩ። ስለዚህ ምን ወሰነ ሚኒስትሩ? ምክር ቤት በምን ተስማማ? በቃ አንድ አመት የተወለዱትን ዘላቸዋል፣ አንድ የሚቀጥለው አመት ላይ እንገላለን ብለው ወሰነ። ነፃ በሆነበት አመት ላይ ሃሩን ተወለደ፣ የነቢዩላህ ሙሳ ወንድም ዐለይሂ ሰላም። ህፃናቶች በሚገደሉበት አመት ላይ አላህ ሱብሓነሁ አሸናፊ መሆኑን ሊያሳየን፣ ህፃናት በሚገደሉበት አመት ላይ ማን ተወለደ? ሙሳ ዐለይሂ ሰላም። እናት ፈራች፣ ተደብቃ ወለደችው። ምን ታዲያ ወታደሮች በመጡ ቁጥር እንዳይገሉባት አንድም ብልሃት ዘየደች። በሳጥን አድርጋ በረጅም ገመድ ሙሳን ወንዝ ላይ ትለቀዋለች። በረጅም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም